ሰላም ለእናንተ ይሁን። ስለ ጉበት በሽታ ጥቂት ነገር ለማለት ፈልጋለሁ። ጉበት ምንድን ነው? ከሰውነታችን ውስጥ እንግዲህ ጉበት በቀኝ በኩል ከጎን አጥንታችን ስር በሆዳችን ውስጥ የምትገኝ የሰውነታችን የውስጥ አካል ነች። እንግዲህ የውስጥ አካላችን ጥቅሟ ምንድን ነው ብለን ስናይ ጉበት በዋናነት እንግዲህ የምንመገቡ ምግብ በተለያየ መልኩ የምንመገባቸው ምግቦች እንግዲህ ምግቡ ጨጓራ ውስጥ ይገባል፣ ከጨጓራ ወደ አንጀት ያልፋል፣ ከአንጀት በደም ስሮች አማካኝነት ወደ ጉበታችን ይገባል። ጉበት ውስጥ አስፈላጊ ወደ ሆነው ለሴሎቻችን ለሰውነት ሕዋሶቻችን የሚያደርሱ ደም ስሮች ውስጥ አስፈላጊ ንጥረ ነገሮችን በመልቀቅ ሰውነታችን እንቅስቃሴውን እንዲተገብር ታደርጋለች። እንግዲህ ጉበት በዋናነት ኃይል ሰጪ የሆኑ ንጥረ ነገሮችን ፕሮቲን፣ ካርቦሃይድሬት፣ ፋት የምንላቸው እነዚህ ወደ ትክክለኛው ወይም ደግሞ ለጥቃቅን የሰውነታችን ክፍሎች ለሴሎች እንዲደርሱ በማድረግ ትልቅ የሆኑ ምግቦች የምንመገባቸው ምግቦች ውስጥ የሚገኙትን ንጥረ ነገሮችን በተሳካ ሁኔታ ወደ ኃይል ሰጪነት እንዲቀየሩ ታደርጋለች ማለት ነው። ከዚህ በተጨማሪ ሰውነታችን ውስጥ አስፈላጊ የሆኑ ፕሮቲኖች እንዲመረቱ ታደርጋለች ወይም ታመርታለች ማለት ነው። እንዲሁም ቫይታሚኖች እና አስፈላጊ ንጥረ ነገሮች በጉበት ውስጥ ነው የሚጠራቀሙት። ሲያስፈልግ ከዛ ውስጥ ሰውነታችን እየወሰደ ይጠቀማል ማለት ነው እና በተጨማሪም ሰውነታችን ሜታቦሊዝም ወይም ደግሞ የኃይል ሰጪ እንቅስቃሴ ከተደረገ በኋላ ከሰውነታችን ውስጥ መወገድ ያለባቸው አንዳንድ ንጥረ ነገሮች አሉ። እነሱንም አብዛኛው በኩላሊት የሚወገድ አለ። ከዛም ደግሞ በጉበት የሚወገዱ የሜታቦሊክ የምንለው ቆሻሻ ከሰውነታችን ውስጥ የሚወገድበት መንገድ ነው ማለት ነው። ይሄ በሐሞት አማካይነት ያው ሐሞት የምትመነጨው ጉበት ነው። በሐሞት አማካይነት እንግዲህ ሐሞቱ ቆሻሻ ነው ብንልም በዛው ልክ ደግሞ ለአንዳንድ ምግቦች እንዲፈጭ የምትረዳ ፈሳሽ ነች ማለት ነው። በዚህ ውስጥ ጉበት ትልቅ ሚና ይጫወታል። እንዲሁም መድኃኒቶችን አንዳንድ መድኃኒቶችን የምንወስዳቸው መድኃኒቶችን ከሰውነት በማስወገድ ረገድ ውስጥ ትልቅ ስራ ትሰራለች ማለት ነው። እንግዲህ የጉበት በሽታ አይነቶች ሁለት አይነት የጉበት በሽታ አለ። እሱም አኪዩት እና ክሮኒክ እንላለን። አኪዩት የምንለው ከጊዜ አንጻር ነው፣ ከ6 ወር በታች ከሆነ። ክሮኒክ የምንለው ከ6 ወር በላይ ከሆነ ነው። እንግዲህ አኪዩት የምንለው አጣዳፊ የምንለው፣ ክሮኒክ ደግሞ የቆየ ወይም የሚቆየ ጉበት በሽታ ነው። የጉበት በሽታ መንስኤዎቹ ምንድናቸው? የተለያዩ መንስኤዎች አሉ። በዋናነት በተለይ በታዳጊ ሀገሮች እና በአፍሪካ እና በኤዥያ ሀገሮች ላይ ጉበትን የሚያጠቁ በሽታዎች የጉበት ቫይረሶች ናቸው። እነዚህ የጉበት ቫይረሶች በሳይንሳዊ አጠራራቸው ሄፓታይቲስ ቫይረስ ይባላሉ። እነሱ ሄፓታይቲስ ኤ፣ ቢ፣ ሲ፣ ዲ፣ ኢ ተብሎ መጠሪያ የተሰጣቸው ናቸው። ከነዚህ ውስጥ ሄፓታይቲስ ኤ እና ሄፓታይቲስ ኢ አኪዩት ሊቨር ዲዚዝ የምንለውን የሚያመጡ ሲሆን አንዳንድ ጊዜ ፉልሚናንት ሊቨር ፌለር የሚባላል ደግሞ ጉበትን ያለ ንቅለ ተከላ አንድ ሰው እንዳይኖር ታደርጋለች ማለት ነው። እነዚህ ሄፓታይቲስ ቢ፣ ሄፓታይቲስ ሌላም ነገር ሊያመጣ ይችላል። ግን በዋናነት እነኚህ ሄፓታይቲስ ኢ፣ ሄፓታይቲስ ኤ፣ ሄፓታይቲስ ቢ ሊያመጡ ይችላሉ። ሄፓታይቲስ ኤ እና ኢ ከሰውነት ውስጥ በኢሚዩን ሲስተማችን ወይም ደግሞ በሽታን ተከላካይ ሕዋሳቶቻችን ከሰውነታችን ውስጥ ሊወገዱ ይችላሉ ወደ ክሮኒክ የምንለው እናም ደግሞ የቆየ ጉበት በሽታ ሳያስከትሉ ማለት ነው። ሄፓታይቲስ ቢ እና ሲ የምንላቸው እንደውም ሄፓታይቲስ ዲ የምንለው ሄፓታይቲስ ቢ በሚለው ላይ ጥገኛ በመሆን ጉበትን ሊያጠቁ ይችላሉ። አኪዩት ወይም ክሮኒክን ሁለቱንም አይነት የጉበት በሽታ ሊያስከትሉ ይችላሉ። የተወሰነች ፐርሰንት እንግዲህ በሰውነት ውስጥ በመቅረት የክሮኒክ ሊቨር ዲዚዝ ታስከትላለች፣ በተለይ ሄፓታይቲስ ቢ። እነዚህ ሄፓታይቲስ የምንላቸው ቫይረሶች እንግዲህ
በተለያየ መንገድ ነው ወደ ሰውነታችን ውስጥ ሊገቡ የሚችሉት። በዋናነት ሄፓታይቲስ ኤ እና ኢ የምንለው በምግብና ውሃ ወይም ደግሞ በንጹህ ባልሆነ ውሃ አማካኝነት ወደ ሰውነት ውስጥ የሚገቡ ናቸው። ሄፓታይቲስ ቢ እና ሲ እነኚህ በደም ንክኪና እንዲሁም በግብረ ስጋ ግንኙነት የሚተላለፉ ናቸው። በአብዛኛው ሄፓታይቲስ ቢ በዚህ መንገድ ይተላለፋል። እንግዲህ ከሄፓታይቲስ ቫይረስ ውጭ የጉበት በሽታ ሊያመጡ የሚችሉ አንዳንድ ነገሮች አሉ። ክሪፕቶጀኒክ የምንላቸው አሉ። ቀጥሎ በዋናነት ደግሞ ባደጉ ሀገሮች በተለይ እነዚህን ቫይረሶች በክትባት መልክ መከላከል በሚችሉ አገሮች ላይ የሚከሰተው መጠጦች ነው። እንግዲህ ከመጠን በላይ የሆነ መጠጥ የሚጠቀም ሰው ለዚህ የጉበት በሽታ ሊጋለጥ ይችላል። የጉበት በሽታ በመጠጥ የሚከሰተው የጉበት በሽታ ደረጃ አለው። አንዳንድ ጊዜ ቀለል ያለ ወይም ደግሞ ፋት ሊቨር የምንለው እሱ እየከፋ ከሄደ የከፋ ደረጃ ላይ ሊደርስ ይችላል። ወይም ደግሞ የከፋ የጉበት በሽታን ሊያመጣ ይችላል ማለት ነው። ከዚህ በተጨማሪ አንዳንድ የባህል መድኃኒቶች ሰዎች ዝም ብለው የሚወስዱት መድኃኒቶች ጉበት ላይ ችግር ሊያመጣ ይችላል። እንዲሁም መድኃኒቶች እንደ ፓናዶል ወይም ፓራስታሞል የምንለው ከመጠን በላይ ከተወሰደ ከሚጠበቀው ከሚያስፈልገው መጠን በላይ ከተወሰደ ጉበት ላይ ጉዳት ያስከትላል። እንዲሁም አንዳንድ ምግብ ውስጥ የሚገኙ ፈንገሶች አሉ እንደ አፍላቶክሲን የምንለው አንዳንድ ኬሚካሎች በተለይ ፍሪጅ ውስጥ የምንጠቀማቸው አንዳንድ ኬሚካሎች አሉ። እነሱ ጉበት ላይ እንግዲህ የሐሞት ቱቦ ላይ ወይም ደግሞ ጉበት ላይ እንዲሁ የጉበት ካንሰር ሊያመጡ የሚችሉ ናቸው ማለት ነውና በዋናነት የጉበት ቫይረስ እና የአልኮል መጠጥ ነው እንግዲህ የጉበት በሽታ የሚያስከትሉ ማለት ነው። እንግዲህ አንድ ሰው በጉበት በሽታ ከተያዘ ምን ምልክቶች ይታዩበታል፣ ምን አይነት ተጓዳኝ ችግር ይታዩበታል የሚለው እንግዲህ በመጀመሪያ ደረጃ የአይን ቀለም መቀየር ነው። የአንድ ሰው አይን በተለይ በሄፓታይቲስ የተያዘ ሰው አይኑ ቢጫ ይሆናል። እንደውም ያው ተጨማሪ ምልክቶች ሊኖሩ ይችላሉ፣ ማቅለሽለሽ እና ይሄ አኪዩት ላይ ነው እንግዲህ የሚከሰተው። የህመም ስሜት፣ የድካም ስሜት ሊሆን ይችላል። የቆያ ሲሆን ደግሞ የሰውነት እብጠት፣ ሰውነት እንግዲህ ያብጣል። የሚያብጣው እንግዲህ የደም ስሮቹ ጉበት ውስጥ የሚገኙ የደም ስሮቹ እየጠበቡ እየቆሰሉ ሲሄዱ እየጠበቡ ይሄዳሉ። ከዛ የተነሳ በቀላሉ ፈሳሽ ወይም ደግሞ ደም እዛ አይተላለፍም እና ወደ ኋላ ተመልሶ ሆድ ውስጥ ይጠራቀማል። ይሄ የሰውነት እብጠት ያስከትላል። ጉበት ላይ ሆድ ውስጥም እንዲሁ እግር ላይ እብጠት ሊያስከትል ይችላል ማለት ነው። እንግዲህ ምን ተጓዳኝ ምልክቶች ይታያሉ? አንዳንድ ጊዜ ቆሻሻው እንግዲህ ከሰውነት ውስጥ በጉበት በኩል ሊወገድ የተገባቸው ቆሻሻዎች ሰውነት ውስጥ በመጠራቀም ጭንቅላት ውስጥ ገብቶ አንድ ሰው ራሱን እንዲስት ሊያደርጉ ይችላሉ። የደም መፍሰስ ሊኖር ይችላል፣ በተለይ በነስር መልክ። እንዲሁም ደግሞ ጨጓራ ውስጥ ደም መፍሰስ አለ። የኩላሊት ችግርን ሊያስከትል ይችላል እና ሰውነት በሽታን የመከላከል አቅሙ እየተዳከመ ሊሄድ ይችላል። አንዳንድ ኢንፌክሽኖች ሰውነት ውስጥ ሆድ ውስጥ ሊከሰቱ ይችላሉ። እነዚህ የጉበት በሽታ ምልክቶች ናቸው። እንግዲህ አንድ ሰው ምን አይነት ምልክት ሲኖረው ወይም ደግሞ ምን አይነት ችግር ውስጥ ሲገባ ነው በድንገተኛ የጉበት በሽታ ህይወቱ ሊያልፍ የሚችለው? እንግዲህ የጉበት ስራ ሰውነታችን ኃይል ለሌሎች የሰውነታችን ክፍሎች እንድታከፋፍል ነው። በዚህ ሂደት ውስጥ ፓወር ሃውስ ሆና የምታገለግል ጉበት ነች። እንግዲህ ግሉኮስን የምታመርተው ጉበት ነች። ይሄ ግሉኮስ ከሰውነት ውስጥ ጉበት ስራን ካቆመች ሊቀንስ ስለሚችል የምንመገበው ምግብ በሙሉ ወደ ግሉኮስ መቀየር ስለማይችሉ ጉበት እንግዲህ ስራ በሙሉ ሴሎቹ ስለሚበላሹ በዛ ውስጥ መስራት ስለማይችል ግሉኮስ ከወረደ አንድ ሰው በህይወት መኖር
አይችልም። ሌላኛው በአጣዳፊ ወይም በድንገተኛ መልኩ የሚገለጥ የጉበት ችግር ደም መፍሰስ ነው። እንግዲህ ቅድም እንዳልኩኝ ጨጓራ ውስጥ እንግዲህ የደም ስሮቹ ሲወጣጠሩ ተመልሶ ያብጣሉ። ጨጓራ ውስጥ ያበጠ የደም ስር በአሲድ አማካኝነት ወይም ደግሞ ከጊዜ በኋላ በራሱ ጊዜ ሊፈነዳ ይችላል። ያ የፈነዳው የደም ስር ወይም ሕክምና ያላገኘ ሕክምና ማግኘቱ አንዳንድ ጊዜ ከመጠን በላይ ከሆነ ሊፈነዳ ይችላል። አንድ ሰው ደም ጨጓራ ውስጥ ፈሶ ያንን ደም ማቆም ካልተቻለ ህይወቱ ሊያልፍ ይችላል ማለት ነው። እንግዲህ ይህንን ካልን የጉበት በሽታ እንዴት ነው የምናክመው? ሕክምናው ምንድን ነው? በመጀመሪያ ደረጃ መከላከል ነው። ያው የጉበት ቫይረሶቹን ክትባት ያላቸውን ክትባት በመውሰድ ወይም ደግሞ የሚተላለፉበትን መተላለፊያ መንገዶቻቸውን ጥንቃቄ በማድረግ እነዚህን ቫይረሶች መከላከል ይቻላል። ሌላኛው የመጠጥ ነገር ነው። መጠጡ እንግዲህ ማቆም ያስፈልጋል። መጠጥ እንግዲህ ሳይንስ ማቆም ካልተቻለ መጠኑን በተቻለ መጠን ከአንድ መጠጥ በላይ 2 መጠጥ በላይ አለመጠጣት ነው። እንዲሁም ደግሞ የስብ መጠራቀም ፋት ሊቨር የምንለው በዛው ልክ ምግብን ማስተካከል ነው። በብዛት የፋት ሊቨር የሚመጣው በመጠጥ ነው። ግን በተጨማሪ ደግሞ ኦቤሲቲ የምንለው የሰውነት መወፈር ስለሚኖር እንቅስቃሴ በማድረግ እና ምግቦቻችንን በተለይ ፕሮቲን ነክ ነገሮችን በመመገብ ፋት ሊቨርን ማስወገድ ይቻላል ማለት ነው። እንግዲህ ከዚህ አልፎ ከመጣ የጉበት ቫይረስ የሚሆን ሌላም መንስኤ ኖሮት የጉበት በሽታ እየከፋ ከሄደ ሕክምና አለው። እሱ እብጠቱን ለመቀነስ የሚረዱ ወይም ደግሞ ቫይረሶቹን ለማጥፋት የሚረዱ መድኃኒቶች አሉ። እነዛ መድኃኒቶች በመውሰድ መታከም ይቻላል። እንግዲህ የጉበት ካንሰር ስንል ደግሞ እነዚህ በሙሉ በተለያየ መንገድ የሚከሰት የጉበት በሽታ ሄዶ መጨረሻ ላይ ወደ ካንሰርነት ሊቀየር ይችላል። ስለዚህ ካንሰሩ በጊዜ ከተገኘ አንዳንድ ጊዜ ደግሞ ምንም ሳይኖር በራሱ በተወሰነ ፖይዝኒንግ በምንለው እንግዲህ አልኮልም እንደ መርዝ ነው እንግዲህ ሰውነት ውስጥ ገብቶ ጉበት ላይ ጫና ይፈጥራል። ይሄንን በጊዜ ከተገኘች በሰርጀሪ የሚሆን በጊዜ ማከም ይቻላል። ከቆየ ግን ማከሙ ትንሽ ሊከብድ ይችላል እና በጊዜ መታየት ጥሩ ነው ማለት ነው። ከዚህ ካለፈ የጉበት በሽታ ሕክምናው ንቅለ ተከላ ነው። ይሄም ትራንስፕላንት የምንለው የሌላውን ጤናማ ሰው ጉበት በተወሰነ ደረጃ ወስዶ ለታመማ ሰው ሕክምናው መስጠት ይቻላል። ከዛ በኋላ ያ ሰው ህይወቱን መምራት ይችላል ማለት ነው። እንደዚህ አይነቱ እንግዲህ አንዳንድ የከፋ የጉበት በሽታ ሲከሰት ኩላሊትንም ያጠቃል። ኩላሊትም ላይ ጉዳት ያመጣል። እንግዲህ ኩላሊትም ላይ ጉዳት ከደረሰ አንድ ሰው እዛ ደረጃ ከደረሰ ጉበቱ የመኖር በዛ ጉበት የመኖር ጊዜው በጣም አጭር ነው የሚሆነው። ወይ 2 ወር 3 ወር ጊዜ በላይ መቆየት ሊከብድ ስለሚችል በፍጥነት ንቅለ ተከላ ከተደረገ ግን ኩላሊቷ ሙሉ በሙሉ ትመለሳለች። ጉበቷም እንግዲህ በንቅለ ተከላ አማካኝነት ሰው ህይወቱን መምራት ይችላል ማለት ነው። አመሰግናለሁ።